ያላገባች ሴት ደግሞ እናታችን መርየም አለይሂ ሰላም ምን ማየት እንችላለን። እንደዚሁ ደግሞ አግብታ ደግሞ ጥሩ ባል ያልገጠማት ደግሞ አሲያ አለይሂ ሰላም የፊራውን ሚስት እሷን ማየት እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ አመትም ይፍጅባችሁ የሰርጋችሁ ግን ሀቢባ ሁለት ሚስት ነው ማገባው። ሀቢባ እንደ እምነት ራሱ ብናየው እንደ እስልምና አይሻ ረዲየላሁ አንሁ ቶሎ ነው ያገቡት። ቶሎ ካገቡት ሴቶች ውስጥ አይሻን ትጠቀሳለች። ትዳር ከዘገየባቸው ደግሞ ሴቶች ውስጥ እናታችን ከዲጃ አለይሂ ሰላም በ40 ዓመቷ ነው ያገባችው እና ለዛውም ታግሳ 40 ዓመት ሙሉ ሰብር አድርጋ አግብታ ፈታ ነበር እንደውም እና ከ40 ዓመት በኋላ ራሱ የዓለም ቁንጮ ረሱል አለይሂ ሰላትን አግብታለች እና ትዳር ቢዘገይባችሁ ራሱ በእምነታችሁ ብትጽናኑ እምነታችሁ ብታነቡ ብታውቁ ብትሆኑ እምነት ላይ መጽናኛ ብዙ አሉ። እሱንማ ስትገናኙ ትግባባላችሁ። እሱ ወሳኝ ነገር ነው። ገባሽ? እሱ ነው የማየው። በቃ እኔ ከመስፈርቶች አንዱ ከተግባባሽ፣ አንዳንድ ጊዜ ቦምብ ቢፈነዳ አትለያይም። አዎ እንትን ኮከብ ከገጠመ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ዛሬም በአዲስ አነጋጋሪ ሰሞንኛ በሆነው ቪዲዮ መጥቻለሁ። እንግዲህ እንደሚታወቀው ከሁለት ሳምንት በፊት ዘውጁና የሚለውን ቻሌንጅ ሁሉም ያልተቀላቀላለ ብዬ አላስብም። ያልተቀላቀልኩ እና ብዙ ሰው ተቀላቅለዋል። ብዙ ሴቶች ወንዶችም እንደዚህ ዘውጁና ብለው እንደ ቀልድ የተጀመረው አንድ አረባዊ ህፃን ልጅ ናት። ለዛውም እንደዚህ ብላ ያለችው እና እሱ እንደ ቻሌንጅ ተጀምሮ ነበረ። እሱን ደግሞ ኡስታዝ ኑሩ ቱርኪ ላይቭ ላይ ገብቶ ያለውን ነገር ጥሩ እንደሆነ ምናምን አስረዳ። በቃ ብዙ ብቻ ተወያዩበት። ከዛ በኋላ ደግሞ አሁን አጀንዳ ወደ ሀቢባ ቤት ተቀይሯል። ሀቢባ ቤት በላይ ሰዎችን እያስገባች እንግዲህ ትዳር ፈላጊ አለ ወይ የሚፈልግ ካለ እድሜ፣ ጾታ፣ አገር ሁሉ ነገር እየጠየቀች ያው በጣ ሆኗል ማለት ነው እና እንደዛ ሆኗል እላችኋለሁ እና ወደ እሱ ቪዲዮ እንዲዳብራችሁን ቆዩ። ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ አመትም ይፍጅባችሁ የሰርጋችሁ ሀቢባ ሁለት ሚስት ነው ማገባው። ሀቢባ ይሄንን ትስማማለች? ሁለት ሚስት ነው ማገባው ማለት አዎ፣ ማለት የሁለት ቤት ነው። ሁለት ሚስት ነው። የሁለት ቤት መሆን ፈልጋለሁ። ምን ነው የምትስማማ? አንተ ኦሬዲ ባለ ትዳር ነህ። መጨረሻ ላይ እኔ እንደው ብዳበት ነግረኝ ነው አይደል? አላገባክም ግን ሁለተኛ ሚስት የማግባት ፕላን አለ ወደፊት? እንደዛ ፍላጎት አለኝ። ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። ያዋጣሽ? አቅም ካለው 4 ያግባ፣ ችግር የለም። አቅም ካለው በኋላ አግብቼ ከምደነግጥ አይሻልም? አሁን በዚህ ዘመን ሴቶች ተቀይረዋል። ይህን ያክል ባሎች ውድ ሆኗል ማለት ነው። 4ም ቢሆን ችግር የለውም። እሱ ያለው 2 4ም ቢያገባ ችግር የለውም። ያስኬዳል። ግን ያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እርዳታ ማለት ነው። እንዲረዳት እንደ እርዳታ ነገር ነው እንጂ ልጃገረድ ለመሰብሰብ አይደለም እኮ። 4 ሚስት ፈቅድለታለሁ፣ ችግር የለውም። አንተ 1 ነበር አይደል ያልከው? 4 ፈቅድለታለሁ። እኔ 4 አልፈልግም። እኔ አቅሙ ካለክ 4 አልፈልግም። በቃ 2 ነው የሚፈልገው። አይማ ሁለተኛ ስታገባ ይኸውልህ አሁን የምጠይቅህ ነገር አሁን ከአሁኑ ንገረኝ እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም።
ልጃገረዷን አግብቶ ለማያውቀው አይ ልጃገረድ አላገባም፣ ግን ያው ዞር ግዴታ ልጅ እንዲኖራት ምናምን ግዴታ ልጅ ይኑራት ምናምን አይደለም። ልጅ ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባው ወይም ማሰማኝ አብዱማሊክ ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም። እኔ ራሴ ድርሃለሁ ቆንጆ ሴት። አዎ ችግር የለውም። ፍላጎትን አስተንትንልሃለሁ። ግን ምንድነው ዝም ብሎ ቆንጆዋን ሴት ስለፈለግካት ሳይሆን ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም በእርግጥ ልክ ነህ፣ እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስቢያለሽ፣ በጣም ታገናዝቢያለሽ። ልጅቷ ራሱ እኔ ራሱ ወድጃታለሁ። አሪፍ አገናዛቢ ናት። ጥሩ ይለኛለች። እዚህ አይነት ወርቅ የሆነች ሴት በማግኘት አርቃ የምታስብ እንደ ወጠጤ ሴት የማትቀና አየህ። ማግባትን ከፈለግ ችግር የለውም፣ ግን አግብታ የፈታች ልጆች ያሏት ልጆችን ባይኖሯት አትሊስት አግብታ የፈታች እንደ ማገዝ ነው፣ ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም ትለያለሽ። ስለዚህ አንተ ስንት ነው የሚመችህ? 25 ከዛ 25 በላይ መሆን አለባት። ከ25 እስከ 35 በለው። አይገርምም? ደግሞ ተስፎ ነበር ኮመንት ላይ ከ25 ብለው ነበር። 25 ቁጥሩም ደስ ስለሚል ከ25 እስከ 35 ከሆነች ግን ለመውለድ 10 ዓመት ነው ያላችሁ። 10 ዓመት ይበቃል ልጅ ብትወልዱበት። ከ25 እስከ 35 ቁጥሩም ደስ ይላል። 5 ዓመት ከ25 እስከ 35 ቆንጆ ቤቱ የምትወድ እሺ። ቁመናዋ አጭር ብትሆን ችግር የለብክም። ምን ችግር አለው? አጭር ሴት እኮ እንደውም ቅመም ናት፣ አሪፍ ነው። ቅመም ናት። እንዴት ቀልጃለሽ? እሺ ጸይም ቀይ ምናምን አላለም። ከዛ መግባባት ይሄ ስናወራ እንደ ሰው ልጅ እንደ ጓደኛ እንደ ከማንም ሰው ጋር ሻይ እንኳን ስጠጪ አንዳንድ ሰው ውፍ መች ነው የሚሄደው ምናምን የምትዩ ሰው አለ። በወሬ ማትግባቢ ከሆነ ጥሩ አይደለም። እና እሱንማ ስትገናኙ ትግባባላችሁ። እሱ ወሳኝ ነገር ነው። ገባሽ? እሱ ነው የማየው። በቃ እኔ ከመስፈርቶች አንዱ ከተግባባሽ፣ አንዳንድ ጊዜ ቦምብ ቢፈነዳ አትለያይም። አዎ እንትን ኮከብ ከገጠመ። ስለዚህ እንደዛ ከሆነ እዚህ አንገባቢ ነገር ነው እንዴ ማየት እንችላለን። ብዙ ሴቶች እንዳሪያ የምናያቸው ሴቶች አሉ። ገጠመ ሴት ልጅ ሌላ ምን ይጠበቃል? እሺ ስራ ኖራት አልኖራት ችግር የለብህም። ደስ እንዳላት ከፈለገች ትሰራለች፣ ካልፈለገች ትተዋለች። በጣም አሪፍ። አዎ የዘንድሮ አብዛኛው ወንድ ትስራ ከኔ እኩል ሰርታ ታምጣ የሚል ነው። አሁን ደግሞ የመጡት ጥሩ እየመጡ ነው። ስራ ባይኖራትም ችግር የለውም እኔ ሰርቻ እኖራታለሁ እያሉ ነው። ጀንትል እየሆኑ ነው። በጣም ደስ ይላል። ስለዚህ አሁን የዲጄ ጃም መስፈርት ቆንጆ ቤቷን የምትወድ ቤቴ የምትል ማለት ነው። እና ከ25 እስከ 35 ሌላ ምንም መስፈርት የለውም። እድሜዋ ከ25 እስከ 35 እሺ። እና ጀርመን ሀገር መኖር የምትፈልግ ማለት ፈቃደኛ ነች። እኔ ወደ ኢትዮጵያ አልሄድም። ጀርመን ለመኖር ፈቃደኛ የሆነች እሺ። አሁን በአሁኑ ሰዓት ከየትም ብትሆን ችግር የለብህም። እሷ ከየትም ትሆን ግን እዚህ መኖር መቻል አለባት። በጣም ቀሎላቸዋል። ኦኬ ጀርመን አሁን ኢትዮጵያ ውስጥ ብትሆን የትም ብትሆን ችግር የለበትም። ግን ጀርመን ሀገር ለመኖር ፈቃደኛ ነች። እሱ ወደ ኢትዮጵያ አይገባም። እሺ ሁላችሁም ረዋን እያላችሁ ነው። ረዋንንማ ለመንሱር ሰጠኋት እኮ ከመንሱር እንደገና መንተፍ ያምጠቼ ደግሞ ለዲጄ ጃምልስ አይሆንም። ለመንሱር ሰጥቻታለሁ ረዋንን። እሺ ሞዲሬተሮች ፕሊስ አስገቡ እኔ እያሉ ነው ብዙ 32 ሴቶች እኔ ብለዋል። 39 ደረሱ። ሳቧቸው። ሙስሊም ኦፍኮርስ ሙስሊም ይዘ ሙስሊም ሶ ሙስሊም ነው የሚፈልገው። ሃይማኖት አልጻፍኩም። ይኸው ጻፍኩ። በጣም ብዙ ትዳር ፈላጊ ያለ ግን አንዱ የሚፈልገው ከአንዱ ጋር አልተገጣጠመም። በጣም ብዙ። እሺ አለም እንደገባሽ ቪዲዮ አብሪ። አለም ግን ሙስሊም ነሽ ማሬ? አዎ ሂጃብ ያለው ፎቶ ነው ያደረገችው። ቪዲዮ አብሪ ውዴ።
እኔ እዚሁ ጀርመን አለው። አለም ቪዲዮ አብሪ። ቻው ሸኝቼሻለሁ። ቶሎ ቪዲዮ ካላበራችሁ ነቅላችኋለሁ። እሺ ሲፈን ኔትወርክ ነቀላት። እኔ አይደለሁም ኢንቫይት ማድረገው፣ ሞዴሬተሮች ላይ ኢንቫይት እያደረጉ ነው። ስክሪን ላይ ይታየኛል። ቤተሰብ እኔን አስገብኝ አትበሉኝ። እኔንም ዳሪኝ ሀቡዬ። እሺ ቆይ እነሱን ልዳርና ከዛ አንቺን እደርሻለሁ። ይናት ዛሬ ስንት ሰው ዳርን? እሰይ ደስ ሲል። ውይ ለሰው ደስታ ምክንያት መሆን እንዴት ደስ ይላል። እናንተ እንደዚህ እንደ ቀልድ የምታዩት ነገር ነገ ተጋብተው ወልደው ከአመታት በኋላ እንዴት ተዋወቃችሁ ሲባሉ ሀቢባ የምትባል ልጅ ቲክቶክ ላይ ነበረች እና እሷ ቤት ነው የተዋወቅ ነው ይላሉ። እና ታሪክ አይረሳኝም እኔን። ያ የቷ ሀቢባ ሲባል ፎቶዬን ሁላ አውጥተው በዛን ሰዓት በህይወት ካለው ከቲክቶክ ላይ አውጥተው እቺ ሴትዮ ቤት ዳሉ። የኔን ባል ከሳኡዲ የኔን ባል ከሳኡዲ ወደ ካታር አምጪልኝ ሀቡ። ይጀመር ለራስሽ መቼ አገባሽ? እና አንቺ ስድ ባለጌ የማትገበት የሌለሽ ማለት ነው። ያጽወት መቼ አገባሽ? አግብቼ የሁለት ልጆች እናት ነኝ። አታውቂኝም ማለት ነው። ብታውቂኝ አንቺ መቼ አገባሽ አትይኝም ነበር። ባለትዳር መሆኔን ብታውቂ። ብዙ ጊዜ ባል ፈልጌላት አጣውላት። ምን ላርግ እኔ? እሺ ለእሷ የሚሆን ባል ከጠፋ እኔ ምን ላርግ? ምን ላርግላት? ለመሬማ ፈለግኩላት ባል። ስንት ዘመኔን ባል ስፈልግላት ቆየው። እሺ ለእሷ የሚሆን ባል ያጣለማኝ ተሳድቦ ይሄዳል። አቡ አለች እኮ ፍቅር ብቻ ምን ላርግ? ያጣለማኝ ተሳድቦ ፈልጌላት ደርቄ ለእሷ ብዬ የሚያገባት አጣች። እሺ እኔ ምን ላርግ? ኮሚሽን ከፍዬ አልድርሽ? ከፍዬ ልዳርሽ መሬማ? እና ምስኪን። እሺ በቃ ተዋት፣ በቃ ተዋት። እሺ ተዋት በቃ። ኮሚሽን ከፍለነው መሪማን የሚያገባ ካለ እኛ አዋተን እንከፍልሃለን። የምትጸድቅባት ካለ እችን ተዳዳቢ ማን ይፈልጋታል? አይ ስለተናደደች ነው የተሳደበችው። የሚጸድቅባት ካለ እኛ ኮሚሽን እንከፍለዋለን። የሚያገባበት እሷን እኛ እንከፍለዋለን። እንዲህ ተማሪ ምንድን ነው መስፈርትሽ? የኔ ውድ ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሁን? አይ እኔ ለእንትና ነበር የገባው። ኤልያስ ዘካሪ ነው አይደለም? የዘካሪያስ ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩት። ዘካሪያስና አባቴና አፍሮ ነበረ ምስኪን። ይኸው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች። ና ካለክበት ችግር ልታወጣክ በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግር የለብኝም። ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለሁት። በቃ ጠርቷል። ፖላንድ ስም ዝርዝር የሀገር ዝርዝር ማ ጽፎ ይገነብ ብዙ ሀገር ነው የጠራው። ኧረ በማይሞን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴታል ዘካሪያስ ውይ እንደው ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። አሜን። እናቴ ተሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ፣ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል አባቴ። ከሌለክ ኔትወርክ ራሱ አይጠጋም። ዘካሪያስ እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረም፣ መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስን ፈልጋችሁ ቤተሰብ። ይኸው አስገቢ ቤተሰብ። አየሁት። ዋን ሰከንድ ኮመንት አግዙኝ ቤተሰብ፣ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ። ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን በእውነት
እንደዚህ የተቸገሩ ሰዎችን እንደ እርዳታ ቆጣሪ። ዘካሪያስ በአማርኛ ነው ፋሚሊ የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰልም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። ወይኔ የሰው ደስታ እኔ በጣም ያስደስተኛል። ቤተሰብ በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድም። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰል። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገር ያው ማለት ፈጣሪ ሁሉን ያስጀምር። ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለህ። ደስ ብሎኛል። አይ ላስመስል ብልም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አልችልም። በጣም ብዙ ፈታኝ ነገሮች አሉ። አንድ የበልተሸዋነት የማለት አንዴ ማሪ ሆላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እችን ዓለም ወይም እችን ህይወት ጥለናት ስለምናልፍ ግን ወንድሜ ለእሷ ደግሞ በጣም ይቅርታ፣ በጣም ተደስቼ ሰላበሳ ዱባይ ናት። ኧረ አይደለሁም ነበርኩኝ እንጂ አይደለም። ሀቡዬ ዱባይ ነበረች፣ አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 ዓመት ነበርኩ። የዛሬ 3 ዓመት ዱባይ ነበረች፣ አሁን ላይ ፖላንድ ናት። ምን ሆናችሁ ነው? አትመቀኙ እንጂ እሺ ወንድሜ። ፖላንድ ነው ያለችው። ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ሰው ችግር የለውም። ብቻ ዋና ነገር ያው እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ። ፖላንድ ብለሃል ቅድም ወይ ፖላንድ ከመጨረሻው ሁለተኛ ነበር ፖላንድ ያልኩሽ። ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ እና አስታውሳለሁ። እንደዛ ነው። በጣም ጥሩ። ያው ማለት እንኳን ደስ አለን ወሰኛቸው እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማማ። እንኳን ደስ አለህ በድጋሚ። እንኳን አብሮ ደስ አለን ማማዬ። እሺ ፎሎ አድርጋት ቤዛን። ሰማያዊ የለበሰችው ናት ልታድንቅ የመጣችው መልአክ። ፎሎ አድርጋት ቤዛን፣ ፎሎ አድርጋት። ችግር የለም አድርጋት እያየውክ። አዎ ቤዛ አንቺን ፎሎ አድርጊው ዘካሪያስ። ቤዛ አንቺን ከዛ ትጻጻፋላችሁ በውስጥ። ከዛ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየሀገሩ ቃል ገብተውልኛል። ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ እሺ ሀቡዬ፣ ፈጣሪ ያሳምረው ያሳካው እስከ መጨረሻው። ፍቅራችሁ ይስመር። አሜን። እንደዚህ አለው ማለት ነው። የእውነት የምትፋቀሩት ሰዎች ለማግባት ለመጋባት አቅም ላጣችሁ እዚህ ግቡና እሷን እፈልጋለሁ በሉ። ከዛ እሷ ስፖንሰር ትሆናቸዋለች። አይመስላችሁም? ለምን እሷ ፎሎ አድርጋሃለች፣ ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ፎሎ አድርጌዋለሁ። ይኸው እሷ አድርጋሃለች፣ ቤዛ ትጽፍላለች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸው። አንተ ከዚህ በኋላ የቤዛ ነክ አልፈልግም በል፣ በቃ አግኝቻለሁ በል። እሺ ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር መጀመሪያ አካባቢ። በጣም አስቸጋሪ ነው። የወረደ ራበኝ። ዘካሪያስ
ሌሎች ሴቶች መጥተው በውስጥ ቢያወሩክ ሊያበላሹብክ አውቀው ቢያወሩክ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል አመሰግናለሁ አልፈልግም በላቸው። እሺ ቤዛ፣ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው። መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው። እሺ እናመሰግናለን። ይሄ ናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ። ይሄንን ወንድማችንን በመርዳትሽ ለሱ በመድረስሽ። መስዬ ዋዩ ሪሙቭ ሄር እያመሰገንኳት ነበር፣ አልጨረስኩም ነበር። እሺ ሶፊዬ መስፈርትሽ ምንድን ነው? በመጀመሪያ እድሜውን ልንገርሽ። ቪዲዮ ግዴታ ነው ሶፊ። ኦኬ ይቅርታ አሻቡዬ ይቅርታ። እሺ አለው አሁን አለው ሴቭ የሚለውን ንኪ። እኔ ጋር ጠፍቷል። አሁን መጣ። እኔ የምፈልገው እድሜው ከ35 እስከ 40 ከዛ በላይ አልፈልግም፣ ከዛ በታችም አልፈልግም። ከ35 ልክ እንደ መሲ ወለየዋ ነው መስፈርትሽ። ከ35 እስከ 40 እሺ። ስራ ማለት ነው። አዎ ስራ ምንም ችግር የለም። እዚህ ሲመጣ ስራ አስጀምረዋለሁ፣ ምንም ችግር የለው። እሺ እምነት ሃይማኖቱ ያው እንግዲህ የፈለገው ይሁን፣ ዋናው ፍቅር ነው። እሱ የራሱን እኔ የራሴን፣ ምንም ችግር የለብኝም። እምነት የግል ነው። እምነት የግል ነው። ብራባ ሀገሬ ጋራ። እሺ እና አግብቶ የፈታ ልጅ ያለው ችግር የለብሽም? አይ ልጅ ያለው አይደለም፣ ልጅ የሌለው ቢሆን ደስ ይለኛል። አግብቶ የፈታ ቢሆን ካለው ምንም ችግር የለውም። የእሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። የእሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። እሺ አዘንኩኝ በራሴ። እሺ ቁመት እኔም 1 ሜትር ከ69 ነኝ። ከኔ ባያንስ ደስ ይለኛል ማለት ነው። እሱ ሜትር ከ70 በላይ ይሁን ማለት ነው። ወንድ ልጅ መብለጥ አለ። ረዥም ሳይሆንም አንድ ሜትር ከ80 ቢሆን ደስ ይለኛል። ከ70 ቢሆንም ምንም ችግር የለው። ሜትር ከ70 በላይ ይኸው ሜትር ከ70 በላይ ብዬልሻለሁ። እና ከለር ውስጥ ጸይም፣ ቀይ፣ ጥቁር ኧረ ምንም ይሁን ሰው ይሁን አቡዬ፣ አንቺ እንደምትይው ሰው ይሁን፣ ልቡ ቆንጆ ይሁን። በጣም ጥሩ። እሺ መልኩ ችግር የለውም። እሺ ስለዚህ ሱስ የሚጠጣ የሚቅም ችግር የለብሽም? እኔ ባይጠጣ ደስ ይለኛል፣ ግን በሳምንት አንዴ ቢጠጣ ምንም ችግር የለም። የሰው ልጅ ነው እንግዲህ ምን ታደርጊዋለሽ? ይሄ በየቀኑ የሚጠጣ ሰው በሳምንት አንዴ ጊዜ ብራባ ጎበዝ። ስለዚህ የሶፊያን መስፈርት የምታሟላ ካለክ እድሜ ከ35 እስከ 40 እምነት የግል ነው፣ ችግር የለባትም። አግብታ የፈታህን ብትሆን ችግር የለባትም። ልጅ ቢኖርህም ያንተ ልጅ የሷ ነው፣ ችግር የለባትም። ቁመትክ ሜትር ከ70 በላይ ቢሆን ይመረጣል። እሷ ሜትር ከ69 ስለሆነች ማለት ነው። ይቺን መስፈርት የምታሟላ ካለክ አለው በል፣ እኔ ስባሃለሁ፣ አስገባሃለሁ እዚህ ጋር። ኦኬ መስፈርት መስዬ አብሪ ቪዲዮሽን። አሁን የሁሉንም መስፈርቶች እገርብላቸዋል። በትልቁ ዶን ነው። አሁን የሁላቸውንም መስፈርቶች እገርብላችኋለሁ። ያን የምታሟሉ ትገባላችሁ። አለው እያሉ ነው። አስገባት። ጣሊያን ነው የምትኖረው። አግብታ ጣሊያን ትወስድሃለች። ግን ማለት ነው ከወሰድሽ በኋላ ቢሸመጥጥሽስ? አይ ገጠር ያልኩሽ ለዚህ ያለ ገና ሀገሩን እስከሚለምድ ምን እስከቱ ላይ መጻፍ አለብኛ። የገጠር ልጅ መሆን አለበት። የገጠር ብዬሻለሁ። አልሰማሽኝም? የገጠር አሁን ቅድም አልጻፍኩም ነበር፣ ይቅርታ። የገጠር ልጅ መሆን አለበት። የገጠር ልጅ ዘመድ ያለሽ ካለሽ አለው። ደሬን እኔ ተማመንብኝ። ደሬ አለው። ዛሬ ጉቤ ላገኝ ነው ባልተመስገኝ። ደሬ ያለው ብሎ ነበር። የታለ እኔ ለደሬ ቅድሚያ ልስጠው። ተበድሏል ከዚህ በፊት ወይኔ ግን ደሬ አንተ ባለ ትዳርና የልጆች አባት አይደለክ? ለጣሊያን ወይኔ ደሬ እና እንደዛ ይመችካል። ጥበብ ፎሎ ተደራርጋችሁ በውስጥ ብታወሩ ይመችካል። ሊቃ ሚስት ናት። ቪዲዮ አሁን ሊቃ ምስ ላለበሰች ስራ ስለያዘ ቪዲዮ ማብራታቸዋል።
ኩዌት። ኦኬ ጥሩ። ታዲያ እንዴት ላድርግ ይችላል የሚለውን ነገር ነው ሀቢባ እንዳለችው በውስጥ ነው አይደለም? በውስጥ መታየት ይቻላል። በውስጥ ሁሉ አድርጋት ሀያት ጥሩ ቁም ነገረኛ ትመስላለች። ከድምጿ ቆፍጣና ናት። ፎሎ ተደራረጉና እንትን ናስታ በውስጥ ስጫርሳላችሁ ኢንሻአላ ከሰመረ ሰርጋችሁን ያለን ስፖንሰር እሺ። ሀያት እና ጥበብ በውስጥ ይጨርሳሉ። ኒቃ ሚስት ስለሆነች ሀያት ፎሎ አድርጋት። ሀያት ፎሎ አድርጊው ጥበብን። እሺ በቃ ጥበብ ጨርሱ። አመሰግናለሁ። አይ ስላገኘሁሽ አመሰግናለሁ። እሺ ወንድሜ ይመችህ። እሺ ፈረኛ ለሰላም ደግሞ አዎ ይሰማል ማለት ለራስሽ ምን ነው የገባሽው ወይስ ሀብዬ ለራስሽ ይቻላል? አዎ ይቻላል። መስፈርት ዛሬኝ ሀብዬ እሺ እድሜ ያንቺን አይደለም የምትፈልጊውን ባል እድሜው ከስንት ከ32 እስከ 36 እሺ እድሜው ከ32 እስከ 36 እሺ ስራው ማለት እንትን ቢሆን ወይ እስራኤል ወይ ኤሮፕ ቢሆን በቃ የራሱ የግል ስራ ቢኖረው ሰርቶ ኑሮ አውሮፓ የግል ስራ ያለው። እሺ ቁመት እኔ ትንሽ ረዘም ስለምር ረዘም ያለ ሰው ሜትር ከ80 ነው አይደል? ረዥም ለወንድም ሜትር ከ80 ጋር ረጅም ነው። አንቺ ሜትር ከስንት ትሆኛለሽ? ከአንቺ መብለጥ 60 እንደዛ ከሆነ ሜትር ከ80 አሪፍ ነው። እንደ ሂዊ ባል ማለት ነው። እሺ ሃይማኖቱ ፕሮቴስታንት እሺ ስራ ከለሩስ ጸይም፣ ቀይ፣ ጥቁር እንዳንቺ አንቺ ምን ቤተሰብ እሷ ምንድን ነው የምትባለው? ቀይ አንቺ ጸይም ይባላል። እሺ ያገባ ማለት አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? ያለ አግብቶ ማያቅ አግብቶ የፈታ ቢሆን አትፈልጊም ማለት ልጅ ያለው አግብቶ የፈታ ቢሆን ችግር የለውም። ግን ልጅ ካለው ችግር አለ። ልጅ ካለው አትፈልጊም። ልጅ የሌለው ኦኬ። እስራኤል ወይም አውሮፓ የሚኖር እድሜው ከ32 እስከ 36 የሆነ የግል ስራ ያለው ቁመቱ ሜትር ከ80 የሆነ ፕሮቴስታንት እምነት ተከታይ የሆነ ጸይም አግብቶ የፈታ ቢሆን ችግር የለብኝም፣ ግን ልጅ እንዳይኖረው። ይህን መስፈርት የምታሟላ ካለክ ለኑሮ ናግባ። ልብስሽ ጉርጉር ስለሆነ እኔ በትልቁ ሆናለሁ። እኔ አለው ካለ ኮመንቱ እንዲታየኝ። እሺ አለው የምትሉ ካላችሁ ንገሩኝ። ዶክተር ሀቢባን አወርድላችሁ። እሺ ሰላም ብዬ እንዴት ነሽ? ለማን የገባሽው? ፈቃደኛ ከሆነ ለኤ ቆይ ላተልቅሽ። ድምፅሽ ግን አይሰማም ማሬ። ቆንጅዬ ነሽ በጣም ፊት ነገር ናት። አመሰግናለሁ። ለማን የገባሽው? ለኤ ኤች ሰርግ ላይ ያለው ኦኬ። ኤ ኤንድ ኤች ይኸው ተገኘልክ። ሀገር ቤት የምትኖር ኦኬ። እድሜዋ ከ20 ነው። አንተ ያንተ አይደለም ከ20 ያሞራው ነው ያንተ። እድሜዋ ከ19 እስከ 20 እድሜሽ ስንት ነው? 19 ይኸው ከ19 እስከ 20 እምነቷ ኦርቶዶክስ ይኸው ማተም አድርጋለች። እሺ ስራ ባይኖራትም ለስራ ጉጉት ያላት ቆንጅዬ ይኸው ቆንጅዬ ናት። እና ሙያ ከሌላት እኔ ያስተምራታለሁ ብሏል። ሀገር ውስጥ የምትኖር ብሏል። ይህንን መስፈርት ሁሉ ታሟያለሽ አንቺ። ሀገር ቤት ነው የምትኖሪው? አዎ ኢትዮጵያ ውስጥ። ኦኬ ኢትዮጵያ ውስጥ ነው የምትኖረው። ሰማክ? ሚዩትክን አብራና ያት
ሚዩትክን አብራና አያት ሰማችኝ። የሚያያት በሚዩቱ ነው እንዴ? ሚዩትክን አብራና እናግራት እላለሁ ብዬ ሚዩትክን አብራና አያት አልኩኝ። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤ ኤንድ ኬ ያንተ ናት። አውራት መጀመሪያ በጣም ምሳሌው ስራ በጣም ነው ደስ የሚለው። ማሪም በጣም ነው ያደነቅኩሽ። ቴንኪዩ ሶ ማች ሊዮት አመሰግናለሁ። ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ ይበሳጩብናል። ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለው ነው የሚያወሩ። ፎሎ ኤኬ ፎሎ ተደራረጉ። እሺ ፎሎ አድርጊው አንቺን በውስጥ ቁጥሩን እንዲልክልሽ። እሱ የሚኖረው ዱባይ ነው። ችግር የለብሽማ። በቃ በተረፈ ደግሞ ኢትዮጵያ መጥቶ መኖር የሚችል ቢሆን ደስ ይለኛል። ኢትዮጵያ መጥቶ መኖር የሚችል ሰው ቢሆን ደስ ይለኛል። ትሄዳለህ አይደል? ሀገር ቤት ሀሳብ አለካ? ትንሽ ልስራ መለወጥ እኮ ከሀገር ስለወጣ ብቻ እንደም ኦርቶዶክስ ከሆንክ ደግሞ ለሃይማኖትም የሚሻለው አይሰማም። ኦርቶዶክስ ከሆንክ ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። ባንዴ እሺ አስባለችው። እሺ ፎሎ ተደራረጉና በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይህ ቤት ነው። ኦኬ አቡዬ እናመሰግናለን። እድሜ ጤና ይስጥሽ፣ ክበሪልን። አሚን አሚን። እንኳን ደስ አላችሁ። የአብርሃምና የሳራ ይሆንላችሁ። አሚን 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 አሚን። እሺ ታስ ደስ ይላል። በጣም ደስ ብሎታል። ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ቻው